የመጀመሪያው ጥያቄ አእማድ ማለት ምን ማለት ነው? 1 2 3 አእማድ ማለት አምድ ከሚለው የግዕዝ ቃል የተገኘ ሲሆን አምድ ማለት ተክል ወይም ምሰሶ ማለት ነው። አእማድ ሲሆን ደግሞ ምሰሶዎች የሚለውን ትርጉም ይሰጠናል። ምስጢር ማለትስ ምን ማለት ነው? 1 2 3 ምስጢር ማለት አመሰጠረ ሰወረ ከሚለው የግዕዝ ግስ የተገኘ ሲሆን ዘይቤያዊ ፍቺውም ለልብ ጓደኛ ብቻ የሚነገር በሁለት ሰዎች መካከል የሚቀር ማለት ነው። ይህንን ዘይቤያዊ አፈታት ቤተክርስቲያናችን ምስጢር አትለውም። ምክንያቱም እግዚአብሔር የማያውቀው በሰዎች ብቻ ተወስኖ የሚቀር ነገር የለምና ነው። በቤተክርስቲያናችን አፈታት ምስጢር ማለት በምርምር ጥልቀት በእውቀት ብዛት ሊደረስበት የማይችል በስጋዊ አእምሮ ሳይሆን በመንፈሳዊ አእምሮ የሚረዱት ጥልቅ ረቂቅ ህቡ ወይም የተሰወረ ነገር ማለት ነው። አምስቱ አእማደ ምስጢር የሚባሉትን ዘርዝር። 1 2 3 አምስቱ አእማደ ምስጢር የሚባሉት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ናቸው። ምስጢረ ሥላሴና ምስጢረ ሥጋዌ ስለ ነገረ መለኮት ወይም ደግሞ መለኮትን ስሙን፣ ግብሩን፣ ባህሪውንና ትብስት ወይም ደግሞ ሰው የመሆኑን ምስጢር የሚናይበት ምስጢር ክፍል ነው። ምስጢረ ጥምቀትና ምስጢረ ቁርባን ደግሞ ከሰባቱ ምስጢራተ ቤተክርስቲያን መካከል የሚመደቡ ናቸው። የቤተክርስቲያን ሀብታት የሚባሉት። ምስጢረ ትንሣኤ ሙታን ደግሞ ከሞት በኋላ ስላለው ህይወት የምናውቅበት የምስጢር ክፍል ነው ማለት ነው። እኚህ አምስቱ አእማደ ምስጢራት ለምን አእማድ ተባሉ? 1 2 3 አምስቱ አእማደ ምስጢራት አእማድ መባላቸው ወይም ደግሞ ምሰሶ መባላቸው ምሰሶ ቤትን እንዳይወድቅ እንደሚደግፈው እንደሚያጸናው ሁሉ እኛንም ደግሞ ቤተ ልቦናችንን ከክህደት ከጥርጥር ከመውደቅ እንደሚያጸኑ እንደሚደግፉን ያሳያል። እነዚህ ምሰሶዎች ደግሞ በአንድ ቤት ደግሞ ምሰሶ ከሌለው እንደሚወድቅ እንደሚፈርሰው ሁሉ እኛም ደግሞ ሃይማኖት ከሌለን እነዚህ አምስቱ አእማደ ምስጢራትን የማናውቅ ከሆነ ለክህደት ለጥርጣሬ እንደምንያዝ እንደምንወድቅ የሚያሳየን ነው። ለሌሎች ኦርቶዶክሳውያን ወንድም እህቶቻችን እንዲደርስ ሼር፣ ፎሎ፣ ኮፒ ሊንክ ማድረጋችሁ እንዳትረሱ በእግዚአብሔር ስም እናሳስባለን።